ሰላም ውድ አድማጭ ተመልካቾች እንዴት ናችሁ? ዛሬም እንደተለመደው ጠቃሚ በሆነ ትምህርት ተገናኝተናል። እስከ መጨረሻው አብራችሁን ቆዩ። የደም አይነት አራቱ የደም አይነቶች ኤቢ እና ኦ በተለይም ስለ ጤንነታችን በርካታ ጉዳዮችን እንደሚናገሩ ነው ባለሙያዎች የሚገልጹት። ለአብነትም የደም አይነታቸው ኤቢ የሆኑ ሰዎች አርቀው የሚመለከቱ እና በነገሮች ላይ ተስፋ የሚጥሉ እና ለልብ ህመም የመጋለጥ ዕድላቸው ከፍተኛ መሆኑ ይነገራል። ኦ የደም አይነት ያላቸው ሰዎች ደግሞ ለጭንቀት ቦታ የሌላቸው እንደሆኑ የሚነገር ሲሆን በሆድ ህመም የመጠቃት ዕድላቸው ደግሞ የሰፋ መሆኑን መረጃዎች ያመለክታሉ። በርካታ ጥናቶች እያንዳንዱ የደም አይነት የራሱ በጎ እና መጥፎ ጎኖች እንዳሉት አመላክተዋል። በመሆኑም የደም አይነታችን ማወቅ ጤናችንን የበለጠ ለመጠበቅ እንደሚረዳ ነው መረጃዎች የሚጠቁሙት። እርግጥ ነው ዕድሜ፣ ጾታ፣ በራሪዎች፣ ጂኖች እና ሌሎችም ምክንያቶች በተለያዩ ህመሞች የመጋለጥ ዕድላችን የማስፋት ወይም የማጥበብ አቅም ይኖራቸዋል። ጤናማ አመጋገብና የኑሮ ዘይቤ ከተለያዩ እክሎች በፍጥነት ለመውጣት እንደሚያግዙም ሊዘነጋ አይገባውም። ከዚህ በታችም የደም አይነታችን ከጤንነት ሁኔታችን ጋር እንዴት ይያያዛል የሚለውን እንመለከታለን። የደም አይነት ባለሙያዎች እንደሚሉት የደም አይነት ያላቸው ሴቶች ለበርካታ ዓመታት ልጆችን መውለድ ይችላሉ። ይህ አይነት የደም አይነት ያላቸው እንስቶች ለረጅም ዓመታት የዘር እንቁላሎችን የማፍራት አቅም አላቸው ተብሏል። በመሆኑም እነዚህ ሰዎች ዕድሜዬ ሳይገፋ በፍጥነት መውለድ አለብኝ በሚል ሊጨነቁ አይገባም ነው የሚሉት ተመራማሪዎች። የደም አይነት ያላቸው ሰዎች አልኮል የተለያዩ የህመም ስሜቶችን በቀላሉ ያባብስባቸዋል። ለሆድ ካንሰር የመጋለጥ ዕድላቸውም ከፍተኛ መሆኑ ይነገራል። የደም አይነት ስፖርትና የአካል ብቃት እንቅስቃሴ የምታዘወትሩ እና የምታፈቅሩ የደም አይነት ያላችሁ ሰዎች በጣም ዕድለኞች ናችሁ ተብላችኋል። ይህ የደም አይነት ሰውነታችን በተለይም ጡንቻዎቻችን ለአካል ብቃት እንቅስቃሴዎች ዝግጁ እንዲሆኑ ያደርጋል። የምግብ መፈጨት ሂደት እንዲቀላጠፍም ያግዛል። ይሁን እንጂ የደም አይነታቸው የሆኑ ሰዎች ለጣፊያ ካንሰርና ለሆድ ህመም የመጋለጥ ዕድላቸው ከፍተኛ መሆኑ ተገልጿል። ለከፍተኛ የመርሳት በሽታ፣ አልዛይመር እና ከፍ ሲልም ለአእምሮ መሳት ሊዳርግ እንደሚችል ነው የሚነገረው። የደም አይነት ይህ የደም አይነት ያላቸው ሰዎች በሰውነታቸው ውስጥ ኮርቲሶል የተሰኘ ሆርሞን ለረጅም ጊዜያት በተመሳሳይ ሁኔታ መገኘት ከጭንቀት ነፃ እንዲሆኑ ያደርጋቸዋል። ለበርካታ ሰዓታት ያለ ድካም የመስራት ብቃት የማላበስ ባህሪ እንዳለውም ይነገራል። የደም አይነታቸው የሆኑ ሰዎች የማስታወስ ችግር ይስተዋልባቸዋል ይላል በጆርናል ኒውሮሎጂ ላይ የወጣ ጥናት። በተለይም ዕድሜያቸው የገፋ ሰዎች በዚህ ችግር የመጋለጥ ዕድላቸው ከፍተኛ መሆኑ ይነገራል። የደም አይነት ያላቸው ሰዎች ደም የመርጋት ችግር ያጋጥማቸዋል፣ ከፍተኛ የፕሮቲን መጠንም በደማቸው ውስጥ ይኖራል ነው የሚሉት በአሜሪካ ቬርሞንት ዩኒቨርሲቲ የሕክምና መምህር የሆኑትና ጥናቱን ካደረጉት ተመራማሪዎች አንዷ ሜሪ ኩሽማን። ይህም ዕድሜያቸው እየገፋ ሲሄድ የማሰብና የማስታወስ ችግር እንደሚያስከትልባቸው ኩሽማን ገልጸዋል። የደም አይነት ተመራማሪዎች እንደሚሉት የደም አይነት ያላቸው ሰዎች ጭንቀትን በሚጨምሩ ሁኔታዎች እንኳን ሰውነታቸው የደስታና ሐዘን ስሜትን የሚቆጣጠረው ኮርቲሶል ሆርሞን መጠን የተረጋጋ ሆኖ እንዲቀጥል ያደርጋል። በዚህም ምክንያት በራስ ምታትና እንቅልፍ እጦት የመሰቃየት ዕድላቸው ዝቅተኛ ነው። ይህ የደም አይነት የራሱ መጥፎ ጎኖችም አሉት። በተለይም ወንዶች በከፍተኛ ደረጃ ክብደት እንዲጨምሩ የማድረግ ዕድል አለው። ሴቶችም የሚያመርቷቸው አነስተኛ እና ጥራታቸው ዝቅተኛ የሆኑ የዘር እንቁላሎች የማርገዝ ዕድላቸው ጥያቄ ውስጥ እንዲገባ ሊያደርግ ይችላል። ይህ የደም አይነት ያላቸው ሰዎች በሆድ ህመም የመጠቃት ዕድል አላቸው። የደም አይነታቸው የሆኑ ሰዎች እና የደም አይነት ካላቸው ሰዎች ለሆድ ካንሰር ተጋላጭነታቸው በ26 በመቶ ይጨምራል። የአሜሪካ ጆርናል ኦፍ ኢፒዴሚዮሎጂ ጥናት እንደሚያሳየው የደም አይነት ያላቸው ሰዎችም እና ኦ ጋር ሲነጻጸር ለሆድ ካንሰር የመጋለጥ ዕድላቸው በ20 በመቶ ከፍ ያለ ነው። በአጠቃላይ ከላይ የተመለከትናቸው የደም አይነቶች እንዲሁም መልካም እና መጥፎ ገጽታዎቻቸውን መቀየር የሚቻል ባይመስልም የኑሮ ዘይቤን ማስተካከል፣ የአካል ብቃት እንቅስቃሴ ማድረግ፣ ጭንቀት አለማብዛት እና በየጊዜው የጤና ምርመራ ማድረግ ጤናችን ለመጠበቅ ይረዳል። ውድ አድማጭ ተመልካቾች ለዛሬው ይዤላችሁ የመጣሁት ይህንን ይመስላል። ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። በድጋሚ በሌላ ጠቃሚ ትምህርት እስክንገናኝ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አጋርነታችሁን አሳዩን። ሰላም፣ ጤና፣ ፍቅር ለሰው ዘር በሙሉ ይሁንልን።